ፀሐይ ንጋቱ እባላለሁ። የምኖረው ከታናሽ ወንድሜና ከታላቅ እህቴ ጋር ነው። እኔና ሮቢ ክበብ ውስጥ እያለን የተዋወቅን በፍቅር ራሳችን ረስተን ከነፍን እንደዚህ አይነት ሮማንስ ፊልም ላይ ብቻ ነበር የማውቀው። በእንደዚህ አይነት ውጣ ውረድ እያለፍኩ ያለው አይነት ሰው አልመስልም። ፍቅር ለድሃ ቅንጦት። ለፀሐይ ህልሜን መሸጥ ካለብኝ እሸጣለሁ። ፍቅር የሰው ልጅ እውር የሚያደርግ የቅዠት ዓለም ነው። ፀሐይ ልናስገድዳት ይገባል። እኔ አንቺም በማንም የማልደራደርበት ፍቅር ነው ማፈቅርሽ። እኔ ዓለም ላይ ሰላም የሚያመጣ ነገር ለመስራት ስጨነቅ እንዴት በቤታችን ሰላም እንጣ? አንቺ እንደ ፀሐይ ነኝ አይደል? ሙቀቷን የወደደ ይሞቃታል፣ ማቃጠሏን የጠላ ደግሞ ይሸሻታል። ቀኝ ጀንበር ሆነሽ መጣሽ ፀሐይ በሮችን ተዘርፌያለሁ። እንዴት አገኙ ይገሉሃል? እንዴት ባድማን ያክል ነገር ልቀቅ ይባላል? አይጉድ! እነዚህ ሰዎች ስትለዝቡ ድረስ ወደ ጎጃም ከሚቶች ሄደህ ብትሰነብት። ማንህ ደፋር ገለባይን የሰፈክ ብቻዋን ናት፣ ሴት ናት ብለህ አይደል? እማበላቸው አጥቼ በራብ እንዳይሞቱብኝ ብዬ ነው የተዳፈሩ። በእንተ ስለ ማርያም ስለ መብራት ስለ ቸሩ እግዚአብሔር ከብቶቹን እዛው እህት ነው የምትሄደው። ከዚህ ጎጃም ወደ ሚቶች ለምን ጉዳይ? በሬውን ይረድና ወንድማችን ይጠግም። የማይቀና ጎጆዬን ለማቅናት ክረምት በጋ አብሮኝ ደፋ ቀና ሲል ነው የኛ ወንድም ካንተ ጉፋያ በሬ አንሶ ታየ። በሬንም አላርድ ጥቃት እንደ ግርሳት ያንከበክበኝ። አይዞሽ አንድ ቶሎ እንዲታረስልኝ የምፈልገው መሬት አለ። ለምን እሱን አታርስልኝ? አምነ መብረቅ አምነ ሙሽፍር እንዲያሰለቀው ካገር መናገር ዋው! ዳሪያስ በሩን ቶሎ ከፈተችለት። አንተ በሩን ተመክፈት ሌላ ምን ምርጫ ይኖራታል? ለአንዲት ደካማ ሴት እንዲታጥቀን እየመጣ እንደማትገለው ማለት ነው። ቢያንስ ባዶ እጄን አጠብኩ።